ስልካችሁን ብቻ በመጠቀም ቪዲዮ ኤዲቲንግ ስልካችሁንና ካፕከትን ብቻ በመጠቀም አሁን ያያችሁትን አይነት ቪዲዮ እንዴት እንደምትሰሩ ነው ማሳያችሁ። ካፕከት ላይ እንገባለን። ከዛን እዚህ ጋር እንደምታዩት አድ ኦቨርሌይ ብለነው እቺ ካፕከትን ሎጎ እንመርጣለን። ከዛን ሪሙቭ ባክግራውንድ እንለዋለን። እዚህ ጋር ሪሙቭ ባክግራውንድ እንፈልገን አውቶ ሪሙቫል ነው የምናደርገው። ከዛን እንደዚህ ያጠፋልናል። ከዛን አኒሜሽን እንሰጠዋለን። አኒሜሽኑ ላይ እንገባና አኒሜሽን እንፈልገን እዚህ ጋር ፍለፊት አኒሜሽኑን እሱን እንመርጥለታለን። እንደዚህ ሳይዙ ምናምን ካስተካከልን በኋላ እዚህ ጋር እንደምታዩት ኢን አለ፣ መግቢያ አኒሜሽን አለ። ቀጣይ ደግሞ እዛ ጋር አውት አለ። ከዛ ኮምቦ ሚለው አለ። ኮምቦ ማለት የሁለቱንም ነው ሲገባም ሲወጣም የሚያሳይ ማለት ነው። ኮምቦዎቹ የሆነ 3D ነገር የሚመስሉ ስለሆነ እነሱን ብንጠቀም አሪፍ ነው። የኛውን ኮምቦ መርጠዋለሁ። እዛ እናየዋለን። ልክ እንደዚህ ነው የሚለው ይገባና ይመለሳል ማለት ነው። የምትፈልጉት ጋር ከታረጉታላችሁ እዚህ ጋር ምናምን ሳይዙንም መቀናነስ ትችላላችሁ እዚህ ጋር ያያችሁ ማለት ነው። ከዛ እንደዚህ ካረግን በኋላ ከቆረጥነው በኋላ ሳይዙን እንደዚህ እናደርገዋለን። ምክንያቱም ጽሁፍ ስለምናስገባበት ከታች ቀጥታ እንደዚህ እናደርገዋለን። ከዛ እዚህ ጋር ያው ግዴታ የአማርኛ ጽሁፍ ነው የምናስገባው። አማርኛ ጽሁፍ እንጽፋለን። እዚህ ጋር የአማርኛ ፎንቶች ብዙ የለኝም፣ እሱን አስገባለሁ። ቆይ እዚህ ጋር ስልካችሁን ምናምን የሚለውን ከጻፍን በኋላ እዚህ ጋር የአማርኛ ፎንት ብትጠቀሙ በጣም አሪፍ ነው፣ ያሳምርላችኋል። ይሄ የራሱ የካፕከት ፎንት ስለሆነ ነው። ብቻ እሱ እንዴት እንደምጠቀም አሳያችኋለሁ ቀጣይ ቪዲዮ ላይ። አሁን ዋናው ነገሩ እንዲገባችሁ ይሄ ነው በቀላሉ ማለት ነው። እዚህ ጋር እነዚህን ብትመርጡ ማለት በጣም ነው የሚያስጠሉት። ኢቭን ከለር ብትቀይሩ አይቀይርላችሁም አማርኛ ፎንት ስላልሆነ ማለት ነው። ግዴታ አማርኛ ፎንት መሆን አለበት ሁሉንም እንትን እንዲኖረው ማለት ነው። እዚህ ጋር አስገባለሁ። ቆይ አድ ስላላረኩት ነው አማርኛ ፎንቱን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ጀምሩ። ልክ አማርኛ ፎንት ስታስገቡ ልክ እንደዚህ ነው የሚሆነው። ያምራል። አያችሁት? ከለር መቀየር ትችላላችሁ። የሆነ ቦልድነስም አለው። ልክ እንደዚህ ታረጉታላችሁ። እዛን ለሱም አኒሜሽን እናደርግለታለን ለጽሁፉም። ምክንያቱም ሁሉም አኒሜሽን ሲኖረው ነው የሚያምረው። በዚህ ቪዲዮ ኤዲቲንግ ላይ አለበለዚያ ፎቶ ነው የሚመስለው። ሁሉም እንቅስቃሴ ከሌላቸው ደስ ስለማይል ለሱም አኒሜሽን እንመርጥለታለን እዚህ ጋር። እዛ እንደዚህ ስላይድ አፕ የሚለው በጣም አሪፍ ይመስላል። ከታች ወደ ላይ እንደዚህ ሲወጣ እሱን እናደርግለታለን እንደዚህ። እዛ አጀስትመንት ትንሽ እናስተካክላለን እኩል ከዚህኛው ጋር ከዙም አውቱ ጋር አብሮ እንዲመሳሰል እሱን ታስተካክላላችሁ በራሳችሁ ስታይል። እዛ ልክ እንደዚህ ይሆናል ማለት ነው። አሁን እንዳያችሁት ከታረገውና እዚህ ላይ ቀጣዩን ጽፈዋለሁ። ስልካችሁን ብቻ በመጠቀም ብዬ እንተነለዋለሁ። በመጠቀም ለብቻ ጽፈዋለሁ እዚህ ጋር። እዛ እንደዚህ ታረጉና ለሱም አኒሜሽን ታረጉለታላችሁ። ይሄኛው አኒሜሽን ያምራል። ልክ እንደዚህ አይነት ነገር ይመጣላችኋል ማለት ነው። ከዛን እዚህ ጋር የሆነ ሌላ ባክግራውንድ ቢገባ አሪፍ ነው ብዬ ነበረ መጀመሪያ የሞከርኩት፣ ግን አልተመቸኝም እሱና ለምን የራሱ ነው የእንትኑን አላስገባም አልኩኝ። እኔ መጀመሪያ ያሰብኩት ይሄኛውን ነበረ፣ የዚህን ባክግራውንድ ለመክተት ነበር ይከላው ስለተመቸኝ። ግን ሳስበው ይሄኛው ስለማይሆን ይሄን ዲሌት እናድርገውና ሌላ የራሱ የቪዲዮ ኤዲቲንግ እንትኑን ብናስገባ ይሻላል። ይሄ ብዙ አያምርም እንዳያችሁት እዚህ ጋር። ይሄኛውን ዲሌት እናድርገው፣ ምንም ደስ አይልም፣ ከለሩ አልተመቸኝም። የቪዲዮ ኤዲቲንግ ፎቶ እናድርግበትና ያን ዳውንሎድ ያደረኩታል ሰው ቪዲዮ ኤዲቲንግ እያደረገ ለሱ ለመግቢያ አኒሜሽን እንሰጠዋለን። ለዚህም ልክ እንደዚህ ሲገባ ያምራል ማለት ነው። እዚህ ጋር ቪዲዮ ኤዲቲንግ የሚለውን እንጽፋለን። ይሄኛውን በመጠቀም የሚለውን እናጠፋውና ከሱ ቀጥሎ ማለት ነው ስልካችሁን በመጠቀም እዚህ ጋር ቪዲዮ ኤዲቲንግ እናደርገዋለን። ይሄ ልክ እንዲህ ሲገባ ለቪዲዮ ኤዲቲንግ የሚለውን በእንግሊዘኛ ብንጽፈው በጣም ያምራል፣ አሪፍ ነው። በአማርኛ ከምንጽፈው በእንግሊዘኛ በቦልድ ጽፈዋለሁ። እዚህ ጋር ኦኬ፣ ካፒታል አላረግልኝም። እሺ ሙሉን ቦልድ አደረገውና በቦልድ እንጽፈዋለን። ከዛ ታዩታላችሁ አመጣጡ በጣም ነው የሚያምረው። ከለር ምናምን እንቀይርለታለን ወይ ደግሞ እዚህ ጋር እንትኖች አሉ የራሱ ቴምፕሌቶች፣ የካፕከት ትሬንዲንግ ቴምፕሌቶቹን እንመርጥለትና ስተኛው የሚያምራል። ግን እኔ ሞሬኛው ነው የተመቸኝ። ይሄን ከለሩን እናስተካክለታለን። ነጭ ስለሆነ አይታይም ብዙ እዚህ ላይ
ሰማያዊ እናደርገዋለን። እዚህ ጋር ስትሮኩ ነጭ ስለሆነ ብዙ ደስ አይልም። ጥቁር አደርገዋለሁ ስትሮኩን። ቆይ በነጭ አያችሁት ብዙ ደስ አይልም። ሰው በጥቁር እናደርገዋለን። ልክ እንደዚህ ያደርገዋለሁ። ልክ እንደምታዩት እንደዚህ በሚያምር ሁኔታ ይወጣል ማለት ነው። እናንተም እንደዚህ ራሳችሁን እየሰራችሁ መለማመድ ትችላላችሁ። አይዚ በጣም ነው የሚጠቅማችሁ። እኔ በስልኬ በጣም ብዙ ነገር ነው የምሰራው እንደዚህ አይነት ቪዲዮ ኤዲቲንጎች። እናንተም ቀጣይ ቪዲዮ ምናምን ከፈለጋችሁ ሰብስክራይብ፣ ላይክ አድርጉ። ይመቻችሁ።